ሕይወት ማወቅ ፍላጎትን ካልገዛ ፍላጎት የእውቀት ገዢ ሆኗል። ሕይወት አጭር፣ እውነት ደግሞ ረጅምና ሩቅ ናት። ስለዚህም እውነትን መናገር የተመረጠ ነው ይላል ፈላስፋው አርተር ሾፐንሃወር። ፍልስፍና አንድም ለፖለቲካ ዓላማ ወይም ደግሞ ለኑሮ መደጎሚያ የዋለችበትን ቀን እንደማየት የሚያሳፍር የለም በማለት ከፍልስፍና በፊት መኖር አለብን የሚሉትን ሐሳብ ያጣጣለው ይህ የዓለማችን ታላቅ ፈላስፋ ከማንም በላይ ዘመኑን በጠርጣሪነት የጨረሰና ለአንድም ቀን ማንንም ሳያምን ያለፈ ለመሆኑ ይነገርለታል። ሾፐንሃወር ከሚያጨሳት ፒፓ አቅም እንኳን በቁልፍ ውስጥ ዘግቶ የሚያስቀምጥና በክፉ ሐሳብና ጥላቻ ውስጡ የተሞላ ሰው እንደነበር ይታመናል። ከዚህ የተነሳ ጺሙን እንኳን ጸጉር ቤት ሄዶ ተላጭቶ የማያውቅ ሰው ነበር ይላሉ። ለዚህም ምክንያቱን ሲናገር አንገቴን በጸጉር ቆራጭ እጅ ለሚገኝ ምላጭ ለመስጠት የሚያበቃ እምነት የለኝም ይላል። ማታ ሲተኛም ጥይት የጎረሰ ሽጉጥ ከትራስጌው ጠፍቶ አያውቅም። ለዚህም በሌሊት ከሚመጣ ዘራፊ ራስን መጠበቅ የተገባ ነው በማለት ይመክራል። ጫጫታ ባለበት አካባቢም የመቆየት ትዕግስቱ የለውም። የአዋቂ ሰውን አእምሮ እንደ ጫጫታ የሚረብሸው የለም ይላል። ለዚህም ይመስላል በዘመኑ ጓደኛው የነበረው ያሳደገው ውሻ ብቻ ነበር። ሾፐንሃወር እናትም ሚስትም ልጅም ቤተሰብም ሀገርም ያልነበረው ሰው ነው ይሉታል። ታላቁ ኒቼም ስለዚህ ሰው ሲናገር ፍጹም ብቸኛና አንድም ጓደኛ ያልነበረው ሰው ነው። በእሱና በብቸኝነቱ መካከልም የነበረው ርቀት የሌለ ነበር ይላል። በፌብሩዋሪ 22 በ1788 በወቅቱ ዳንዚንግ ተብላ በምትጠራው በአሁኗ የጀርመን ግዛት ውስጥ የተወለደው አርተር ሾፐንሃወር በ17 ዳንዚንግ በፖላንድ ተወራ ነፃነቷን ስታጣ ከቤተሰቡ ጋር ወደ ሃምቡርግ በመሄድ የልጅነት እድገቱን በዚያው አድርጎ ነበር። የልጅነት አስተዳደጉ የአእምሮን ኃይል፣ የዓለምንና የሰውን ዕውቀት ልክ፣ ከሁሉም በላይ ደግሞ የተቀናበትንና የተጣለበትን ፍልስፍናን በአግባቡ እንዲረዳና እንዲያውቀው ረድቶታል የሚሉ ብዙዎች ናቸው። የሾፐንሃወር አባት ራሱን መግደሉን ተከትሎ በምድር ላይ የቀረችው ዘመዱና አሳዳጊ እናቱም አብዳ መሞቷ የሾፐንሃወርን የሕይወት አቅጣጫ ፍጹም የቀየረ ጉዳይ ነበር። ሾፐንሃወር ሲናገር በባህሪዬ የአባቴን ተፈጥሮ በሚገባ የያዝኩ ሲሆን በእውቀቴ ደግሞ የእናቴን ይዣለሁ። ለዚህም ነው እናቴ በአባቴ መደሰት አለመቻሏን ስታውቀው የእሱን ሞት የምታይበት ቀንን ለማየት ሌት ተቀን ትደክም የነበረው። የአባቴን ሞት ተከትሎ እናቴ ዋይማር ከተባለው ደራሲ ጋር በፍቅር መውደቋ ቅናት በውስጤ መመጫሩ የሃምሌትን ቁጣና ቅናት በሚገባ ገልጬባታለሁ። ከእሷ ጋር የገባሁበት ጸብም በወደፊቱ የፍልስፍና ሕይወቴ ውስጥ ስለ ሴቶች ቢያንስ በግማሽ ያህል እንዳውቅ አድርጎኛል ብሏል። የሾፐንሃወር እንዲህ አይነቱ የእናት ፍቅር የተነፈገ የወጣትነት ሕይወት ለዓለም የነበረው ፍቅር ፈጽሞ አጥፍቶበታል። ፈላስፋው የቀረው ብቸኛ አማራጭም በአመለካከቱ ጨለምተኛ ሆኖ መኖር ነበር። ይህም በመላው አስተሳሰቡና በተለይም በፍልስፍና ሥራው በሚገባ የተንጸባረቀ ጉዳይ ነበር። ይህንንም እሳቤው በሚገባ ያሳየበትና እንደ ብዙዎች ግምትም ከዚያም በኋላ በሌሎች ፈላስፎች ለተጻፉ 100 መጻሕፍት እንደ ምንጭ አገልግሏል የሚባልለት የታላቁን ሥራውን ዘ ወርልድ አስ ዊል ኤንድ አይዲያ ለዓለም አበረከተ። ይሁንና ይህ ታላቅ ሥራ በወቅቱ አናቂም ሆነ አንባቢ ሊያገኝ አለመቻሉ ሾፐንሃወር አሁንም ዞሮ ራሱን እንዲመለከት አላደረገውም።
በተለይም ከመጽሐፉ አብዛኛው ክፍል የማይረባና የዓለምን መልክ አጥቁሮና አክፋፍቶ ለማሳየት የተጻፈ ነው በማለት አንዳንድ ፈላስፎች የዘነዘሩበትን ትችት አስመልክቶ በመለሰው መልስ የሕይወት ጥበብ ሁለት ነገር ያስተምረናል። በመጀመሪያ አህያ ከሚመለከተው ነገር ውስጥ መልአክ ያወጣበታል በማለት አታስቡ። ሁለተኛ ደግሞ መጽሐፍና ጭንቅላት ሲጋጭ የሚወጣው ድምፅ ሁል ጊዜ መጽሐፉ እንደማይሆን የእኔን መጽሐፍ ካነበቡ ከአብዛኛዎቹ ዘንድ ለመረዳት ችያለሁ ብሏል። ሾፐንሃወር መጽሐፉ በብዙዎቹ ዘንድ ያሳደረውን ስሜት ከተረዳ በኋላ ሌላም ብሏል። ተመልካቹ በሙሉ ደንቆሮ በሆነችበት አዳራሽ በመድረኩ ላይ የቀረበ ዘፋኝ ከትርኢቱ በኋላ ቢጨበጨብለት እየቀለዱበት እንደሆነ ሊረዳ ይገባል በማለት ቁጭቱን ተነፈሰ። ከዚያ በኋላ ሾፐንሃወር የተጠመደበትን ስራ የመጽሐፉን ማብራሪያ የተለያዩና ቀለል ባሉ ስራዎች እየገለጹ በአነስተኛ መጽሐፍት መልክ ማዘጋጀት ነበር። በዚህም ስራው ዓለም አጨልሞ የተመለከተውንና ብዙም ግድ ያልሰጠውን የዚህን ታላቅ ፈላስፋ ስራ በወጉ እንዲረዳው አድርጎታል። ሾፐንሃወር በአንድ ወቅት ከጀርመን ታላላቅ ዩኒቨርሲቲዎች አንዱ ንግግር እንዲያደርግ ተጋብዞ ወደዚያው ያመራል። በመጽሐፌ ከእውቀት ይልቅ ፍላጎት፣ ፍቃድ በሕይወታችን ላይ ያለውን ኃይል አሳይቻለሁ። አንዳንድ ጊዜ እውቀታችንን ፍላጎታችን የሚገዛው መስሎ ሊታየን ይችል ይሆናል። ነገር ግን ፍላጎት ማለት እውር ነገር ግን ጠንካራ ሰው አድርጌ ስወስደው፣ እውቀት ደግሞ ማየት የተሳነው ነገር ግን ሽባ ሰው ይሆንብኛል። በነቃ እውቀት ውስጥ ያልነቃ ፍላጎት አለ። ለዚህም ነው እውሩና ጠንካራው ሰው ማየት የተሳነውንና ሽባውን ሰው በጫንቃው ላይ ተሸክሞት ሲጓዝ የምናስተውለው ይላል። የሾፐንሃወር ምሳሌ እንዲህ ይብራራል። የምትዋሸው በፍላጎትህ እንጂ በእውቀትህ አይደለም። ስለዚህም ማወቅህ እንዳትዋሽ ካላደረገ ፍላጎትህ የእውቀትህ አዛዥ ሆኗል ማለት ነው። ለዚህ ነው ሃይማኖቶች በላይኛው ቤት ዋጋ ታገኝበታለህ የሚሉት። የእውቀትህን ሳይሆን የፍላጎትህን ሥራ ነው። ማመንዘር ብትፈልግ በእውቀትህ ሳይሆን በፍላጎትህ ነው። ጥላቻንም ብናይ ሰው በእውቀቱ አይጠላም፣ በፍላጎቱ እንጂ ወዘተ። በአጭሩ ማወቅህ ፍላጎትህን ካልገዛ ፍላጎትህ የእውቀትህ ገዢ ሆኗል። እውቀት ይደክማል፣ ፍላጎት ግን ዘውትር አዲስ ነው። አዋቂነትህ አንተ ስትተኛ አብሮ ያንቀላፋል። ፍላጎትህ ግን በሕልምም ካንተ ጋር ይሰራል። እንዲያማ ፍላጎትህ የማይደክምና የማያንቀላፋ ከሆነ ማወቅህ የፍላጎትህ ተገዢ ሆኗል ማለትም አይደል? ሰው የቱንም ያህል ቢያውቅ እንስሳነቱ አይቀየርም የሚለው ያስማማን ይሆን? ለምሳሌ ከየትም ሀገር ስትነዳ ያመጣውን ዝሆን በአንዲት ድልድይ ላይ ደርሰ ተሻገር ብትለው በእጄ አይልህም። ዝሆኑ ድልድዩ የእሱን ክብደት እንደማይችል ግን ተምሮት አላወቀውም። ውሻን ከጠረጴዛ ላይ ዝለል ብትለው እንዲሁ አይዘልልህም። እሱም ቢሆን ሲወድቅ እንደሚሰበር ተምሮት አላገኘውም። እንዲሁም ሰው ሳያውቅ የሚፈልገውና ሕይወቱን የሚመራበት ነገር እጅግ ብዙ ነው። ሾፐንሃወር ሲነግረን ከሁሉም ፍላጎቶች የሰው ልጅ ትልቁ ፍላጎት የመኖር ፍላጎት ነው ይለናል። ይህ የመኖር ፍላጎት ደግሞ ሞትን ለመርታት የራሱን መላ ፈጠረ። ከሞት ለመዳንና ዘላለማዊ ሕይወትን ለማግኘት ፈጣሪውን ፈጥሮ በእሱ መዳን ጀመረ። እነሆ ፈጣሪም እንግዲህ የፍላጎት ውጤት መሆኑም አይደል? የመኖር ፍላጎት በዓለም ስቃይ ውስጥ ቢሆን እንደሚታይ የሚነግረን ሾፐንሃወር በለማኝ እጅ ላይ የምትጥለው ሳንቲም በምድር ላይ የእሱን ስቃይ የማራዘሚያ መሳሪያ መሆኑንስ አስተውለህ ታውቃለህ? ይለናል።